አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እንደምን ሰንብታችኋል? እንደተለመደው በአዲስ ታሪክ ወደ እናንተ ይዤላችሁ ብቅ ብያለሁ። ሙሳ አለይሂ ሰላም ክፍል 1። የዚያው ዩሱፍ አለይሂ ሰላም ከሞተ ረጅም ዓመታትን አስቆጥሯል። በዩሱፍ አማካኝነት የግብፅን ምድር ገብተው በአንዲት ከተማ መኖር የጀመሩት የያዕቆብ ልጆች ሁሉም ሞተው አልቀው የልጅ ልጆቹ ግን በመተካት ግብፅን እጅጉን እየሞሏት ነው። ምንም እንኳን ያኔ በዩሱፍ አለይሂ ሰላም ዘመን እነኚህ በኒ እስራኤሎች የያዕቆብ ልጆች በግብፅ ምድር የተከበሩ ሰዎች ቢሆኑም አሁን ላይ ያለው ንጉስ ግን እጅጉን ይበድላቸው ጀምሯል። ይሄን ጊዜ ነበር እንዲህ አላህ በኒ እስራኤሎችን ነፃ እንዲያወጣ ሙሳን የላከው። የሙሳ የዘር ሐረግ ሙሳ ኢብን ኢምራን ኢብን የስሐር ኢብን ቀይስ ኢብን ላዊ ኢብን ያዕቆብ ኢብን ኢስሐቅ ኢብን ኢብራሂም ኢብን አዛር እያለ ይቀጥላል። ሙሳ ከተወለዱ በፊት ፊርዓውን አንድ ቀን በህልሙ አንዲት እሳት ከኢየሩሳሌም ወደ ግብፅ መጥታ የግብፃውያን ቤት እየዞረች ታቃጥልና የበኒ እስራኤሎች ቤት ስትተው ተመለከተ። ይህ ህልምም እረፍት የነሳው ንጉስ በነጋታው ጠንቋዮችና ኮከብ ቆጣሪዎች ስብስብ የህልሙን ፍቺ ሲጠይቃቸው ከእነዚህ የያዕቆብ ልጆች ከበኒ እስራኤል አንድ ንግስናን የሚሽር ልጅ ሊወለድ ነው አሉት። ፊርዓውንም ይህንን ሲሰማ በጣም በመደንገጥ የበኒ እስራኤል ወንድ ልጆች እንዳሉ እንዲገደሉ አዘዘ። ምንም አይነት ወንድ ልጅ ቢረገዝ የሚገድልም ትዕዛዝ አስተላለፈ። የፊርዓውን ትዕዛዝ መተግበር የተጀመረ በጣም ለቁጥር የሚያዳግቱ የበኒ እስራኤል ወንድ ልጆች እንዲግፍ ተገደሉ። በመጨረሻም ይህ ህግ ማሻሻያ መደረግ እንዳለበት የግብፅ ህዝብ አቤቱታ ሲያቀርብ ፊርዓውንም ዘወትር የሚተገብረው የግድያ ተግባር አንድ ዓመት ግድያ እንዲቆምና 1 ዓመት እንዲገደል አደረገ። በዚህ ሁኔታ ነበር የማይገደልበት ዓመት ላይ ሃሩን አለይሂ ሰላም የተባለው የሙሳ ወንድም ተወልዶ በሚገደልበት ዓመት ደግሞ ሙሳ ተወለደ። ሙሳ ልክ እንደተወለደ የሙሳ እናት ህፃኑን አይኗ እያየ እንዳይገደሉባት በጣም ተጨነቀች። የምታደርገው ጠፍቶባት በመዋለድ ሳለች አላህም እናት የውን ከእንጨት የሆነ ሳጥን ሰርታ በዚያ ሳጥን ውስጥ ህፃኑን እንድታስገባውና ሳጥኑንም ከነ ህፃን ወንዝ ላይ እንድትጥለው አዟት። ይህንንም ህፃን ነብይ አድርጎ እንደሚመልስላት ቃል ገባላት። በዚህ መሰረት የሙሳ እናት ህፃን ልጇን በጨርቅ ጠቅልላ በሳጥን አሽጋ ሆዷ እየባባ በአባይ ወንዝ አሻግራ ሸኘችው። ውሃውም ሳጥኑን ከነ ህፃኑ እያንሳፈፈ የልጆች ግድያ ትዕዛዝ ወደ ሰጠው ፊርዓውን ግቢ ይዞት ገባ። በሰዓቱ የፊርዓውን ሚስት አገልጋዮቹን እዚያ ወንዝ ዳር እየታጠቡ ነበርና ይህ ሳጥን ሲመለከቱ በውስጡ ወርቅ ያለ መስሏቸው ለእመቤታቸው ሳጥኑን ሳይከፍቱ በስጦታ መልክ ወስደው አበረከቱት። የሙሳ እህት እዚያ ቤተ መንግስት ውስጥ ተቀጥራ ትሰራ ነበርና እናቷ የጣለችው ሳጥን በገዳዮች እጅ መግባቱን ስታረጋግጥ ወደ እናቷ ስትከንፍ ሂዳ ነገረቻት። እናትም ልጇን ተመልሳ ሂዳ ሁኔታውን እንድታጣራ ላከቻት። ልጅቷም ሁኔታውን ለማጣራት ቤተ መንግስት ተመልሳ መጣች። ንግስቲቱም አገልጋዮቿንና ባለቤቷን ባሉበት ቦታ ሳጥኑ እንድትከፍት አዘዘች። ሳጥኑ ሲከፈትም ልብን የሚያማልል ውብና ማራኪ በሳጥኑ አገኙ። የፊርዓውን ሚስት ልጅ መውለድ አትችልም ነበርና ልጅ ስለሌለን እባክህ ይህን ህፃን አትግደለው፣ ወደፊትም ልጃችን አድርገን እንይዘዋለን አለችው። እሱም ህፃኑን መግደል ቢፈልግም የሚስቱን ሀሳብ መቃረን አልፈለገምና ሀሳቧን ተስማማ። አሁን አስቸጋሪ ነገር መጣ። ይህ ምግብ ያልጀመረ ህፃን ማን ያጥባው?
የተለያዩ አጥቢ እናቶች ይህን ሕፃን ሊያጠቡ ቢሞክሩም ሕፃኑ ግን የማንንም ጡት ከአፉ ሊያስጠጋ ፈቃደኛ አልሆነም። ይልቁንም አጥቢዎቹ ሲመጡ ይባስ ያለቅስ ነበር። የፊርዓውን ሚስትም እጅጉን ተጨነቀች። አላህ በልቧ የሙሳን ፍቅር ስለከተተባትም በሕፃኑ ለእሶ ጭንቀት የምትገባበት ጠፋት። ይህ ሁሉ ሲሆን ሁኔታዎችን ስትከታተል የነበረችው የሙሳ እህት ምንም እንደማያውቅ ሆና ይህንን ሕፃን ለእናንተ የሚያሳድግላችሁ ቤተሰብ ላመላክታችሁ፣ ታማኝም ናቸው አለቻቸው። ይህንን ስትሰማ የፊርዓውን ሚስት ደስታዋ ወደር አጣ። የፈለጉትን ክፍያ ለአጥቢዋ እንደሚከፍሉም ቃል ገቡላትና የሙሳ ትክክለኛዋ እናት እንድትመጣ አደረጉ። የሙሳ እናት ቤተ መንግስት ገብታ ልክ ልጇን ስትመለከት ልቧ ተንሰፈሰፈ። እንባዋ ከዓይኗ ሊሾልኩ ተቃረበ። እንደምንም ራሷን ተቋቁማ ሕፃኑን እንድታጠባ ስታቅፈው ሕፃኑ ለቅሶውን ትቶ ጡቷን ይጠባ ጀመር። ፊርዓውንና አሲያ የፊርዓውን ሚስት ይህንን ሲመለከቱ በጣም ተደሰቱ። በዚህ ሁኔታ የሙሳ እናት እየተከፈላት ልጇን ለ2 ዓመታት ያህል አጠባች። ጊዜን እየተካ ሙሳም ትልቅ ልጅ ሆነ። ምንም እንኳን ሙሳ የፊርዓውን ያበራኩ ክፋይ ባይሆንም በህዝቡ ዘንድ ግን የፊርዓውን ልጅ በመባል ነው የሚታወቀው። ከዕለታት አንድ ቀን ሙሳ በጠራራ ፀሐይ ከተማ ውስጥ እየተራመደ ሳለ አንድ ግብፃውያንና አንድ በኒ እስራኤላውያን ሲደባደቡ ተመለከተ። የበኒ እስራኤላውያንም ሙሳ አድነኝ በማለት ተጣራ። ሙሳም ይህን ጊዜ ለመገላገል ግብፃውያን ላይ ቦክስ ሲዘነዝር ሳያስበው ግብፃውያን ህይወቱ በሙሳ እጅ አለፈች። ይሁን እንጂ ማንም አላወቀበትም ነበር። ይህን ጊዜ ሙሳ በጣም መጸጸት፣ አላህም ምህረት ለመነ። አላህም ተውበቱን ተቀብሎት ሙሳ ሆይ በልቅና የምላለሁ ይህች የገደልካት ነፍስ ለቅጽበት እንኳን በእኔ ጌትነት ያመነች ብትሆን ከባድ ቅጣት አቀምስህ ነበር አሉ። ሙሳም ከዛ ጊዜ ቀን አንስቶ ከግብፃውያን ሟች ወገን መጥተው እንዳይበቀሉት በጣም ስለሰጋ እንቅስቃሴውን በጥንቃቄ ማድረግ ጀመረ። በመንግስቱም ሙሳ ከተማ ላይ ሳለ ይህ ትናንት ሲደባደብ የነበረው የበኒ እስራኤላውያን የሙሳ ዘመድ ዛሬም ከሌላ ግብፃውያን ጋር ሲደባደብ ተመለከተ። የሙሳ ዘመድ ሙሳን ሲመለከት ዛሬም የእርዳታ ጥሪውን ለሙሳ አሰማ። ሙሳም ወገኑ በኒ እስራኤሉን ሲመለከት አንተ በእርግጥ ግልጽ ጠማማ ነህ አለው። ወገኑን በትናንትናው ቀን ነፍስን እንደገደልክ ልትገድለኝ ትፈልጋለህን? ምድር ላይ ጨካኝ መሆንን እንጂ ሌላ አትፈልግምን? ከመልካም ሰሪዎች መሆንን አትፈልግምን? አለው። በዚህ አካባቢ የነበሩ ግብፃውያን ነዋሪያንም ወገናቸው የገደለው ሙሳ መሆኑን ሲያውቁ እሱ እንዲገድሉ መመካከር ጀመሩ። ይህን የሰማ ሂዝቅኤል የተባለ ግብፃውያን ሙእሚን ለሙሳ ግብፃውያን አንተ ሊገድሉህ እየተመካከሩ ስለሆነ የግብፅን ምድር ለቀህ እንድትወጣ መክርሃለሁ ብሎ መከረው። ሙሳም የግብፅን ምድር ትቶ በረሃውን እያቆራረጠ እግሩ ወደ ጠራው ቦታ መጓዝ ጀመረ። ብዙ ተጉዞ ረሃብ፣ ጥማትና ድካም ድንበር አልፈው ካደከሙት በኋላ መዲን የምትባል ሀገር ደረሰ። የሹዓይብ አለይሂ ሰላም ገድል ላይ ይህንን ቦታ ታስታውሱታላችሁ ብዬ ተስፋ አደርጋለሁ። ሙሳ በከተማዋ መግቢያ ላይም ሲደርስ የመድዬ ከተማ ነዋሪያ በሙሉ እንስቶቻቸው ውሃ የሚያጠጡበት አንድ ምንጭ ቦታ ደረሰ። ልክ እዛ ቦታ ሲደርስ ህዝቡ በሙሉ ውሃ ሲያጠጣ፣ ሁለት ሴቶች ግን በጎናቸው ወደ ውሃው እንዳይጠጉ ሲከላከሉ ተመለከታቸው። ሙሳም ወደ ሴቶቹ ጠጋ ብሎ ለምን በጎቹን ውሃ መጠጣት ትከለክላላችሁ ሲል ጠየቃቸው።
ሴቶችም እኛ በጎቻችንን ይዘን ከወንዶቹ ጋር እዚህ ግፊያ ውስጥ መግባት ስለምናፈር ሁሉም እንስሳዎቻቸውን አጠጥተው ሲሄዱ ነው እኛ የምናጠጣው፣ የሚያግዘን ሰው የለም። በዚያ ላይ አባታችን ትልቅ ሽማግሌ ነው አሉት። ሙሳም የሴቶቹን በጎች ሊያጠጣላቸው በጎቹን እየነዳ ግፊያውን ሰንጥቆ መሃል አስገብቶ አጠጣላቸው። ሙሳ ፈርጣማ ወጣትም ስለነበር ማንም ገፍቶ አይችለውም። በጎቹን እስኪጠግቡ ካጠጣ በኋላ ሰብስቦ ለሴቶቹ አስረከባቸው። ሴቶቹ ሙሳን በጣም አመሰገኑት። በጎቻቸውን እየነዱ ወደ አባታቸው ተመለሱ። ሁሉም እንስሶቹ ካጠጣ በኋላ የምንጩን ቦታ ለቆ ሲሄድ ሙሳ ብቻውን እዚያው ቀረ። የትም መሄጃ የለውማ። ከዚያ ወደ አንድ ዛፍ ጥላ ጋር ሄደና ያ አላህ ከኔ መልካም ነገር ምንም ይሁን ምን ወደ እኔ ለምታደርገው ፈላጊ ነኝ ሲል አላህን ተመጸነ። ብዙም ሳይቆይ ከቅድሞቹ ሴቶች አንዷ እያፈረች መጣችና መሬቱን እያየች በጎች ስላጠጣህልን አባቴ ውለታውን ሊመልስልህ ይፈልጋል፣ ስለዚህ ና እኛ ቤት እንሄድ አለችው። ሙሳም ብድግ ብሎ ተነሳና መሄድ ጀመሩ። እየሄዱ ሳለ ልጅቷ መንገዱን ለመጠቆም ፊት ስትራመድ ሙሳ ወጣትም ስለሆነ ከኋላ ሆኖ እሷን መመልከት ስለፈለገ ጠርቷት ከኋላው እንድትራመድና መታጠፊያዎቹንም ሲደርሱ ወደ ቀኝ ከሆነ ወደ ቀኝ፣ ወደ ግራ ከሆነ ወደ ግራ ድንጋይ በመወርወር እንድታሳውቀው ነገራት። እሱም ከፊት መራመድ ጀመረ። አባታቸው ነቢዩላህ ሹዓይብ ዘንድም ደረሱና አባታቸው ሙሳን አመስግነውት ከየት እንደመጣ ሲጠይቁት ሙሳም ሙሉ ታሪኩን ተርኮላቸው ወደ መድየን የመጣበትን ምክንያት በግልጽ ነገረችው። ሙሳ ከዚህ በኋላ የትም ሄጃ እንደሌለው የተመለከተው የሴቶቹ አባት ለ8 ዓመታት ያህል በጎችን የምታግድልኝ እንደሆነ እኔ ከሁለት ሴት ልጆች አንደኛዋን እድርሃለሁ፣ ግን አንተ ደስ ካለ 8 ዓመታት 10 ሙላት አሉት። ሙሳም በሐሳባቸው ተስማምቶ ለ10 ዓመታት ያህል በታማኝነት አገለገላቸው። በመጨረሻም 10 ዓመታት ሲሞላ ሙሳ ሹዓይብን የገባለትን ቃል እንዲያሟላ ልጅቷን እንዲድረው ጠየቀውና ወደ ሌላ ሀገር መሄድ እንደሚፈልግ ነገረው። ሹዓይብም ሴት ልጁን ሞሽሮ ከተለያዩ ስጦታዎች ጋር ለሙሳ ዳረለት። ሙሳም ሚስቱንና ከሹዓይብ የተረከበለትን እንስሶች ይዞ ጉዞ ጀመረ። በጉዞ ላይ ሳሉም ሰይናዕ የተባለ ቦታ ላይ በሚገኝ የጡር ተራራ ላይ ሲደርስ መሽቶ ጨለመባቸው። እዚያው ጋር ሳሉ መንገዱም ተወዛገበባቸው። ወዴት እንደሚሄዱና ከየት በኩል እንደመጡ ሁላ ጠፋባቸው። በዚህ ጨለማና በዚህ ሁኔታ ላይ ሳሉ ከተራራው በስተቀኝ በኩል የሚነድ እሳት የሚመስል ነገር ሙሳ አየና ለሚስቱ እዚሁ ጠብቀኝ፣ ከተራራው ጫፍ የሚነድ እሳት ስላየሁኝ ለኩሽ እመጣለሁ ወይም መንገድ ወደ የት እንደሆነ እጠይቃለሁ ብሎ ሄደ። ሙሳ እሳቱ እንደሚንቀለቀልበት ተራራ ላይ በጨለማው ከወጣ በኋላ ሲያየው ምንም እሳት የለም። ሙሳም ደነገጠ። በዚህ ሁኔታ ሳለ ወደ ኋላ በኩል አንተ ሙሳ የሚል ድምፅ ሰማ። ሙሳም ደንግጦ ሲዞር እኔ ጌታ አላህ ነኝ፣ እኔ ነኝ፣ መጫሚያዎችህንም አውልቅ፣ አንተ በተቀደሰው ሸለቆ በጡዋ ነህና እኔም መረጥኩህ፣ የሚወርድልህን ነገር አዳምጥ። እኔ አላህ እኔ ነኝ፣ ያለ እኔ አምላክ የለምና ተገዛኝ። ሶላትንም በእርሷ እኔን ለማውሳት ስገድ። ሰዓቲቱን በእርግጥ መጭ ናት፣ ልደብቃት እቃረባለሁ። ነፍሱ ሁሉ የምትሰራውን ነገር ትመነዳ ዘንድ መጭ ናት። በእርሷ የማያምንና ዝንባሌውን የተከለከለውም ሰው እርሷ አያግድህ ትጠፋለህና አለው። ሙሳም በድንጋጤ ዝምታ ወሮታል። አላህም ቀጥል አድርጎ ሙሳ ሆይ
ይህች በቀኝ እጅህ ያለችው ምንድናት አለው። ሙሳም እየተርበተበተ እርሷ በትሬ ናት፣ በእርሷ ላይ እደገፍባታለሁ፣ በእርሷ ላይ ለፍየሎች ቅጠል ዘፈጭፍባታለሁ፣ ለእኔም ለእርሷም ሌሎች ጉዳዮች ጥቅሞች አሉኝ አለው። አላህም ሙሳ ሆይ በትርህን ጣለው አለው። ሙሳም እሺ ብሎ በትሯን ሲጥላት በትሯ የምትሯሯጥ እባብ ሆነች። ሙሳ እባቡን ሲያይ እግሬ አውጪ ብሎ ሲበረግግ አላህ አንተ ሙሳ አትፍራ፣ እባቧን ያዛት፣ እንደነበረች ዱላ አደርጋታለሁ አለው። ሙሳም እየተንቀጠቀጠ እባቧን ሲይዛት እንደነበረች ዱላ ሆነች። ከዚያም አላህ ሙሳ ሆይ እጅህን በብብትህ ውስጥ አስገባ አለው። ሙሳም እሺ ብሎ እጁን በብብቱ ሲያስገባ እጁ እንደመብራት ጀመረ። ሙሳ እጁን በዚህ መልኩ ሲያየው በሽታ መስሎት በጣም ተጨነቀ። ያን ጊዜ አላህም ሙሳ ሆይ አትፍራ፣ ይሄ ከኛ የሆነ ተአምር ነው አለው። አላህም ቀጠል አድርጎ ሙሳ ሆይ ወደ ግብጽ ተመለስ፣ ፊርዓውንም ወሰን አልፏል አለው። ሙሳም ጌታዬ ሆይ ልቤ አስፋልኝ፣ ነገሬንም ለእኔ አግራልኝ፣ ከምላሴም መኮላተፍ ፍታልኝ፣ ከቤተሰቦች ለእኔ ረዳት አድርግልኝ። ሀሩን ወንድሜን ኃይሌን በእርሱ ባበርታልኝ፣ በነገሬም አጋረው፣ በብዙ እናጠራህ ዘንድ በብዙ እናወድስህ ዘንድ አንተ በእኛ ነገር አዋቂ ነህና አለው። አላህም ሙሳን ፍላጎት እንደሚያሳካለት ቃል ገባለትና ሙሳ ወደ ሚስቱ በመሄድ ወደ ግብጽ መሄድ እንዳለባቸው ነገሯት። ከሚስቱ ጋር ጉዞ ወደ ግብጽ ጀመሩ። ግብጽ እንደገቡ ሙሳ የወንድሙን የሃሩን ቤት በመግባት ለሃሩን ሁሉንም ነገር ነገረው። ሃሩንም እጅጉን በመደሰት በሀሳቡ ተስማሙ። በነጋታው ሙሳና ሃሩን ያለምንም ፍራቻ ወደ ፊርዓውን ቤተ መንግስት ዘልቀው ገቡ። ከዚያም ፊርዓውን እንደተገናኙ ወደ አላህ እንዲመለስና የበኒ እስራኤሎች እንዳይበድል ሙሳና ወንድሙ ሃሩንም የአላህ መልእክተኞች መሆናቸውን አክለው ነገሩት። ፊርዓውንም ከ10 ዓመታት በፊት እቤቴ ይኖር የነበረ ሙሳ በትኩረት ሲመለከተው አወቀውና አንተ ሕፃን ሆነህ እቤቴ ያላሳደግኩህንም እንዴ? ያችንም ሰራተኛችን ስራህን አልሰራህምን? አንተም ከውለታ ቢሶች ነህ አለው። ሙሳም ያን ጊዜ ተሳስቼ ነው፣ ከዚያም እናንተ ትገድሉኛላችሁ ብዬ ሩቅ ሀገር ሸሸው። ከዚያም ጌታዬም ጥበብን ሰጠኝ፣ ይህችም የእስራኤል ልጆች ባሪያ በማድረግ በእኔ ላይ የምታመጻድቅባት ጸጋ ናት አለው። ፊርዓውንም ላከኝ የምትለው የዓለማት ጌታ ምንድን ነው አለው። ሙሳም የሰማያትና የምድር መካከላቸውም ያለው ሁሉ ጌታ ነው፣ የምታረጋግጡት ብትሆኑ ነገሩ ይህ ነው አለው። ፊርዓውን ትንሽ ሳቀና ወደ ዙሪያው ያሉትን ሰዎች እየተመለከተ የሚለውን አትሰሙትም እንዲህ አላቸው። ሙሳም የምስራቅና የምዕራብ በመካከላቸውም ያለውን ነገር ሁሉ ጌታ ነው ታውቁ እንዲሆናችሁ እመኑበት አላቸው። ፊርዓውንም ከእኔ ሌላ አምላክ ብትይዝ በእውነት ከእስረኞቹ አደርግሃለሁ አለው። ሙሳም እኔ ከአላህ ዘንድ የተላኩ ስለመሆኔ ማስረጃ ባመጣልህ አለው። ፊርዓውንም እስቲ ማስረጃውን አምጣ እውነተኛ ከሆንክ ሲል ጠየቀ። ሙሳም ይህን ሲሰማ በትሯን ጣላት፣ ወዲያውኑ ወደ እባብ ተቀየረች። ጣቱንም በብብቱ አስገብቶ የምታንጸባረቅ ሆና አወጣት። ፊርዓውን ይችን ሲያይ አሃ ይህ ግልጽ ድግምት ነው፣ እንዲሁም እንዳንተ ያሉ ድግምተኞች በግዛቴ ብዙ ስላሉ ቀጥሮ እንያዝና እንገናኝ፣ ማን እንደሚያሸንፍ እናያለን አለው። ሙሳም በዚህ ተስማምቶ ትልቅ ህዝባዊ በዓል የሚከበርበትን ቀን ቆጥሮ ተያይዘው ያን ቀን በሰላም ተለያዩ። ቀንን ወራትን እየተካ ሙሳና ፊርዓውን ያዙት ቀጠሮ ወቅቱ ጠብቆ መጣ። ህዝቡ የዛሬዋን ቁርጥ ቀን ፍጻሜ ሊመለከት ለቁርጥ አዳጋች ሆኖ በሰልፍ ተሰብስቧል። ድግምተኞች እድሜ ልካቸውን ሲጠበቡበት የከረሙትን አስደናቂ ድግምት ይዘው ከሙሳ
ሊፋለሙ ሰልፍ ይዘው ቁጭ ብለዋል። ድግምተኞች ብዛት 330,000 ነበር። የድግምተኞች ቁጥር 30,000 ከሆነ ተመልካች ቁጥር መገመት አያዳግትም። ተመልካቾቹም ድግምተኞቹም ንጉሱም ሙሳም ሁሉም ቦታ ከያዘ በኋላ ድግምተኞች ቀስ ብለው ፊርዓውንን ግን እኛ ካሸነፍን ምንድነው ሽልማታችን አሉት። ፊርዓውንም እኔ ዘንድ ይቅርብ ባለሟል ትሆናላችሁ አላቸው። አሁን ትንቅንቁ ሊጀመር ነው። ፊርዓውን ዙፋኑ ላይ ተቀምጦ ሙሳና ወንድሙ ከአንድ ጎን ሲሆኑ ድግምተኞች ከአንድ ጎን ቆመዋል። ህዝቡ ትንቅንቅ ፍጻሜ ለማየት እጅጉን ጓጉቷል። ሙሳ ትንቅንቁን ከጀመረ በኋላ አንድ አፍታ ወደ ድግምተኞቹ በመዞር ወየሁላችሁ፣ በአላህ ላይ ውሸትን አትቅጠፉ፣ በቅጣት ያጠፋችኋልና የቀጠፈም ሰው በእርግጥ አፈረ አላቸው። ድግምተኞችን በጣም ተደናግጠው እርስ በርስ ይህማ ድግምተኛ ንግግር አይደለም መባባል ጀመሩ። ከዚያም ፊርዓውን ውድድሩ እንዲጀመር ትዕዛዝ አስተላለፈ። ድግምተኞቹም ወደ ሙሳን በመዞር አንተ ትጀምራለህ ወይስ እኛ እንጀምር አሉት። ሙሳም እናንተው ጀምሩ አላቸው። 30,000 ድግምተኞች በእጃቸው የያዙትን ገመዶች ወደፊት በመወርወር ጀመሩ። የወረወሩት ገመድ ተከማምሮ ትልቅ ዳገት ካከለ በኋላ ድግምተኞች የተመልካቾችን አይን የሚያየውን ገመድ እባብ እንዲያስመስላቸው አድርገው ደገሙባቸው።